ሰዎች ሊያዩዋቸው የሚችሏቸው ታሪኮች አሉ። የሰርግ ቀን ጥንዶች አብረው ፈገግ ብለው ይታያሉ። ከውጪ ሙሉ የሚመስል ህይወት፣ ከውስጥ ግን ማንም ሊያያቸው የማይችላቸው ታሪኮች አሉ። ፎቶ የለም፣ ክብረ በዓል የለም፣ ስለሷም ማንም አይጠይቅም። ዝምተኛ ልብ ብቻ እየጠበቀች ይህንን የማይታይ ታሪክ የምትኖር ሴት አለች። የወደፊት እጣ ፋንታዋን ብዙ ጊዜ ታስባለች። ስለ ፍቅር ታስባለች፣ ስለ ጋብቻ፣ ቤት ስለመገንባት። እስካሁን ግን ምንም አልተከሰተም። ቀናት፣ ወራት አልፈዋል፣ ምናልባትም ዓመታት አልፈዋል። በልቧ ጸጥታም ጥያቄም ትጠይቃለች። ታሪኬ ተረስቷል እንዴ? ግን የማይታየው ይህ ነው። አላህ ታሪክሽን እየጻፈው ነው፣ ከምታስቢው ከማንኛውም ነገር በላይ ፍጹም በሆነ መንገድ። ከሰው አይን የተደበቀ ታሪክ። እኛ የምንኖረው ሰዎች የሚያዩትን ብቻ በሚያምኑበት ዓለም ውስጥ ነው። አንድ ነገር የማይታይ ከሆነ እየተከሰተ እንዳልሆነ ያስባሉ። ነገር ግን አላህ በተደበቀ መንገድ ይሰራል። አንድ ነገር በህይወትሽ ውስጥ ስላልታየ ብቻ የለም ማለት አይደለም። ዘሩ ማንም ሰው ሳያየው ከመሬት በታች ይበቅላል። አንድ ህፃን ከመወለዱ በፊት በማህፀን ውስጥ ያድጋል እና የወደፊት እጣ ፋንታም ሊደርሱበት በማይችሉበት ቦታዎች እየተዘጋጀ ነው። ታሪክሽ ባዶ አይደለም፣ በማይታይ ሁኔታ ውስጥ እየተጻፈ ነው። እያንዳንዱ መዘግየት ምክንያት አለው። እያንዳንዱ የጥበቃ ጊዜ ዓላማ አለው። እኔስ ለምን ብለሽ ስታስቢ የሚሰማሽ ከባድ ስሜት አንዲት ሴት ለሌሎች ሲያገቡ ስታይ፣ ጓደኞቿ መልካም ዜና ስትሰማ፣ ህይወት ለሌሎች ወደፊት ስትሄድ ስትመለከትና በውስጧ ጸጥ ያለ ጥያቄ ይመላለሳል። እኔስ ለምን? ይህ ጥያቄ የደካማ እምነት ምልክት አይደለም፣ ሰው የመሆን ምልክት ነው። ነገር ግን የዚህ ጥያቄ መልስ ህይወትን በማወዳደር አይገኝም። መልሱ የሚገኘው አላህን በማመን ነው። ምክንያቱም አላህ በማነጻጸር ላይ ያለን የተመሰረተን ህይወት አይሰጥም፣ በጥበብ ላይ የተመሰረተን ይሰጣል። አላህ ለተለያዩ ነፍሶች የተለያዩ ታሪኮችን ይጽፋል። ሁለቱም ህይወት አንድ አይደለም። ሁለቱም ጉዞዎች አንድ አይደሉም። አንዳንድ ሰዎች ቀደም ብለው ያገባሉ፣ አንዳንድ ሰዎች ደግሞ በኋላ። አንዳንድ ሰዎች ቀላል መንገዶችን ያልፋሉ፣ ሌሎች ደግሞ ረጅም ፈተናዎችን ያልፋሉ። ነገር ግን እያንዳንዱ ታሪክ በአላህ እውቀት የተጻፈ ነው። አንዳንድ ጊዜ መዘግየት ጥበቃ ነው። ከተሳሳተ ሰው ጥበቃ፣ ልብን ከሚሰብር ግንኙነት ጥበቃ፣ ከውጪ ጥሩ የሚመስል ነገር ግን በውስጡ የሚያም ከሆነ ህይወት ጥበቃ ነው። አላህ ማየት የማትችውን ያያል፣ የማታውቂውን ያውቃል። እናም ስህተት የማይሆንን ነገር በጥበብ ያቅዳል። መጠበቅ የሚገባው ፍቅር። ሁሉም ፍቅር እውነተኛ አይደለም። ሁሉም ግንኙነት ሰላም አያመጣም። ብዙ ሰዎች ወደ ፍቅር ይታደፋሉ፣ በኋላም ይጸጸታሉ። ሌሎች ደግሞ ስሜታቸውን ይከተላሉ፣ በኋላም ህመም ያጋጥማቸዋል። በአላህ የተጻፈ ፍቅር ግን የተለየ ነው። አይቸኩልም። ግራ መጋባት ላይ የተገነባ አይደለም። በፍርሃት የተሞላ አይደለም። ከሰላም ከክብርና ከበረካ ጋር ይመጣል እና ይህ አይነት ፍቅር ጊዜ ይወስዳል። ምክንያቱም ንጹህ የሆነ ነገር እየተዘጋጀ ነው። በጥበቃሽ ውስጥ ያለ እድገት። መጠበቅ ባዶነት አይደለም። መጠበቅ ከንቱነት አይደለም። መጠበቅ የእድገት ጊዜ ነው። የምትጠብቅ ሴት ትዕግስትን ትማራለች፣ ጥንካሬን ትማራለች፣ በራሷ እንዴት መቆም እንዳለባት ትማራለች፣ ከአላህ ጋር በጥልቀት እንዴት መገናኘት እንዳለባትም ትማራለች። በስሜታዊነት በመንፈሳዊነትና በአእምሮ ትጠነክራለች። ትክክለኛው ጊዜ ሲመጣ ከዚህ በፊት የነበራት ማንነት የላትም። ትሻሻላለች፣ ብልህ ትሆናለች፣ የወደፊት ህይወቷ የበለጠ ትዘጋጃለች። እምነት የሚጠነክርባቸው ጊዜያቶች። ልብ የሚደክምባቸው ጊዜያት አሉ። አንዲት ሴት በመጠበቅ የምትደክምባቸው ጊዜያት ነገሮች ይለወጣሉ ብላ የምታስብባቸው ጊዜያት። ነገር ግን እምነት የሚያድግበት ጊዜ ነው። ውጤት ሳይታይ እንኳን በአላህ ላይ እምነት ስትመርጪ፣ አስቸጋሪ በሚሆንበት ጊዜ እንኳን ትዕግስትን ስትመርጪ፣ ጊዜያዊ ምቾትን ከመምረጥ ይልቅ ክብርን ስትመርጪ፣ እነዚህ ጊዜያት ትንሽ አይደሉም፣ ኃያል ናቸው። ከአላህ ጋር ጠንካራ ግንኙነትን የሚገነቡ ጊዜያቶች ናቸው። ይህንን አስቢ። አንዲት ሴት ለዓመታት ጠበቀች፣ ልቧን ጠብቃለች፣ አላህን አምናለች። ከባድ ቢሆንም እንኳን በትዕግስት ትኖራለች እና አንድ ቀን ወደ ኋላ ስትመለከት በአንድ ወቅት
ግራ ያጋቧትን ጊዜያት ሁሉ ታያለች። መዘግየቶች ሁሉ፣ መጠበቅ ሁሉ እና መድንገት ሁሉም ነገር ትርጉም ያለው ነገሮች ቀደም ብሎ ቢከሰቱ ኖሮ ትክክል ባልሆኑ ነበረ። አላህ ታሪኳን እንዳላዘገየባት ትገነዘባለች። ፍጹም አድርጎላታል። ታሪኬ አልዘገየም። ታሪኬ እየተጻፈ ነው። በአጋጣሚ አይደለም፣ በሰዎች አይደለም፣ ግን በአላህ። እያንዳንዱ መዘግየት መስመር ነው። እያንዳንዱ እንባ ገጽ ነው። እያንዳንዱ ዱዓ ምዕራፍ ነው። እና አንድ ቀን ታሪኬን እገነባለሁ እና እረዳለሁ ምንም የጎደለ ነገር እንደሌለ፣ ሁሉም ነገር እየተዘጋጀ ነበረ። ብዙ ሰዎች የማይረዱት ነገር አለ። የምትፈልገውን ነገር አለመቀበል ሁልጊዜ እየተከለከልሽ ነው ማለት አይደለም። አንዳንድ ጊዜ ጥበቃ እየተደረገልሽ ነው ማለት ነው። አንዳንድ ጊዜ የምትመኘው ሰው ሊኖር ይችላል። አንድ ጊዜ ደግሞ የምታስበው ህይወት፣ ሌላ ጊዜ በፍጥነት እንዲሆንልሽ ተስፋ ያደረግሽበት የወደፊት ጊዜ። ነገር ግን አላህ በጥበብ አልፈቀደም። ብቁ ስላልሆንሽ አይደለም። ነገር ግን ልብሽ ሊሸከም የማይችለውን ስለሚያውቅ ነው። የሚሰብርሽን ያውቃል፣ የሚረብሽሽን ያውቃል፣ ከእርሱ የሚያርቅሽን ያውቃል። እና አንዳንድ ጊዜ በጣም ቀደም ብሎ የሚመጣ ፍቅር በምትኩ ፈተና ይሆናል። ስለመጠበቅም የተደበቀ እውነት አለ። የወደፊት ህይወትሽን እየጠበቅሽ እያለ የወደፊት ህይወትሽን እየጠበቅሽ ሊሆን ይችላል። ለአንቺ የተጻፈልሽ ሰው እየተዘጋጀ ሊሆን ይችላል። መማር፣ መለወጥ፣ የተሻለ መሆን ልክ እንዳንቺ። ምክንያቱም ጠንካራ ጋብቻ ትክክለኛውን ሰው ማግኘት ብቻ አይደለም፣ በትክክለኛው ጊዜ ትክክለኛውን ሰው መሆንን ነው። ልብሽን በጥልቀት የሚነካ ሌላ እውነትም አለ። አንዳንድ ሴቶች ስለተረሱ ይዘገያሉ። ምክንያቱም ለበለጠ ጥንቃቄ የተሞላበት ነገር ስለተመረጡ ነው። ታሪካቸው በችኮላ አይደለም። ታሪካቸው የተጠበቀ ነው። ታሪካቸው በዝግታ የተጻፈ አይደለም፣ በትክክለኛነትና በምህረት ነው። ምክንያቱም ወደ ህይወታችን የሚመጣው ነገር ትንሽ ነገር አይደለም እና ምናልባት አንድ ቀን በጸጥታ ተቀምጠሽ ሁሉንም ነገር የቀያየረውን ትገነዘቢያለሽ። ብቸኝነት የተሰማሽን ሌሊቶች ሁሉ ወደ ኋላ ትመለከቻለሽ። መንገድሽን የጠየቅሽባቸውን ጊዜያት ሁሉ እናም እንዲህ ትያለሽ፣ አልሐምዱሊላህ አላህ እንኳንም የፈለኩትን ቀድሞ አልሰጠኝ። ምክንያቱም እሱ ቢያደርግ ኖሮ ከዚህ የበለጠ ነገር አተሽ ይሆን ነበረ። እናም ለልብሽ አንድ ተጨማሪ ውብ ማስታወሻ፣ ህይወት ስለረሳችሽ አይደለም የምትጠብቂው። አላህ አሁንም በታሪክሽ ላይ እየሰራ ስለሆነ ነው። እየጠበቀሽ ያለሽው አላህ ውብ ስለሆነው ነገር አይቸኮልም። ይህ ማስታወሻ ልብሽን ከነካ ጉዞሽ ከአላህ ጋር የማይታይ መሆኑን አስታውሺ። ይህንንም መልእክት ለሚያስፈልጋት እህትሽ አጋሪያት። እናም ይህንን ቻናል ላይክ በማድረግ አስተያየታችሁን ኮሜንት ላይ ያጋራችሁን፣ ሰብስክራይብ በማድረግ ደግፉን። በዚህም እርስ በርሳችን በእውነትና በቅንነት እንተዋወሳለን። አላህ በሰላምና በበረካ በሶላህነት የተሞላን የፍቅር ህይወት ይወፍቅሽ። መጠበቅሽንም የክብርና የሽልማት ምንጭ ያድርግልሽ። ወሰላም አለይኩም ወራህመቱላሂ ወበረካቱ።